ዋትስአፕ ላይ ኦንላይን መኒ የሚላለኝ እዚህ እሷን ከፍትና ሊንክ አለች እሷን ነካታለሁኝ ማለት ነው። እሷን ስነካት አዲስ ዌብ ፔጅ ከፍትልንና ወደ አፕሊኬሽኑን ዳውንሎድ ወደ ማድረግ ይልክናል። ዳውንሎድ ኢሚዲየትሊ የሚለውን እነካዋለሁ እዚህ ጋር ማለት ነው። ዳውንሎድ ማድረጊያውን ይከፍትልናል ከፕሌይ ስቶር ውስጥ ወይም ደግሞ ከጉግል ስቶር ዳውንሎድ ነው። አሁን አፕሊኬሽኑን ስንከፍተው በዚህ መልኩ ይጀምራል። እዚህ ጋር አሁን በመጀመሪያ መመዝገብ ነው የምንጀምረው ማለት ነው። አይ ሃቭ ሬድ ኤንድ አግሪድ የምትለዋን ታች ጋር ያለችውን በትንሽ የተጻፈችውን መጀመሪያ እነካለን። ከዛ በኋላ ምን እነካለን? ሎጊን ዊዝ ጉግል ማለት እንችላለን። ከፈለግን በስልካችን መግባት እንችላለን፣ ወይም ደግሞ ኢሜይልን ማስገብተን መግባት እንችላለን ማለት ነው። ቬሪፊኬሽን ኮድ እየላኩኝ ነው። ስለዚህ ቬሪፊኬሽን ኮድ ከመላኬ በፊት ደግሞ ሬጂስተር እያደረገ ያለው ሰው ነው ወይስ ሌላ ነው የሚለውን እዚህ ጋር ካፕቻ ይባላል። ይሄን ካፕቻ ወደዚህ ወደ ጎን መሳብ ነው፣ ሰው ነው የሚለን ለማረጋገጥ ማለት ነው። እናደርግለታለን። ቦታዋ ላይ ስናደርግለት ሰው መሆናችንን ያረጋግጣል። አሁን በዋትስአፕ ላይ ልክ እንደዚህ እንደምታዩት ኮዷን እናስገባለን ማለት ነው። ፓስወርዳችሁን እዚህ ጋር የምታስገቡትን ፓስወርድ እርግጠኛ ጠንካራ የሆነ የማትረሱት ፓስወርድ እንዲሆን ካሁኑ ላስጠነቅቃችሁ እፈልጋለሁ። እንዲያ ጠንካራ መሆኑ ሌላ ሰው እንዳይሰርቅብን ይረዳናል። ሁለተኛ ደግሞ መርሳትም የለብንም እኛ ማለት ነው። ስለዚህ አሁን አስገባለሁ ፓስወርድ። ያው ፓስወርዱ ቢበዛ 8 ቢያንስ 8 ቢበዛ 16 ሌተር እና ቁጥርና ሌተር መሆን አለበት ነው የሚለን። እንደሱ አድርገን ኔክስት እንለዋለን። ከዛ እዚህ ጋር ከመቀጠላችን በፊት የሚሞሉ ነገሮች አሉ ማለት ነው። ስም እንሞላለን። አሁን ለኔ እንደዛ ልበለው ምሳሌ ማለት ነው። ዓመተ ምህረት ደግሞ እንምረጥ። ወንድ ከሆነን ወንድ፣ ሴት ከሆነን ሴት የሚለውን በጣም በጥንቃቄ እዚህ ጋር መምረጥ አለብን። እኔ ወንድ የሚለውን እንግዲህ ነክቼ እገባለሁኝ ማለት ነው። ትነቋትና ምነግራችሁ እቺን ቁጥር ሁላችሁም ታስገባላችሁ ማለት ነው። 63 26 19 39 63 26 1939 ይሄን ለምንድን ነው ማን ወደዚህ አፕሊኬሽን የጋበዛችሁ የሚለውን ነው የጠየቃችሁ ማለት ነው። ከዛ በኋላ እቺን ካስገባን በኋላ ሰብሚት እለዋለሁ ማለት ነው። በዚህ መልኩ ፖፖን ተመዘገብን ማለት ነው። ከታች የተደረደሩት ነገሮች ሁሉም የየራሳቸው ጥቅም አላቸው። የመጀመሪያው እንደምታዩት ላይቭ ይላል። ላይቭ ማለት ከፍተን ላይቭ ልክ ቲክቶክም ሌሎችም ላይ እንደምናየው ላይቭ ገብተው ሰዎች ያወራሉ አይደለ? የፖፖ ጥቅም ምንድነው? ላይቭ ላይ ገብታችሁ ብር የምትሰበስቡበት ነው ማለት ነው። ከሱ ቀጥሎ ያለችዋ ደግሞ ስትነኳት ፓርቲ ይላል። እንደምታዩት ላይቭ የሚለው ቀይሮ ወደ ፓርቲ መጣ ማለት ነው። ፓርቲ ደግሞ ፓርቲ ወንበሮች አሉ። ወንበሮቹን ገብተን ልክ እንደዚህ እዚህ ጋር የተደረደሩት ሰዎች የተቀመጡባቸው ወንበሮች ናቸው ማለት ነው። እዚህ ጋር ቁጭ ብለን የሰራነውን ኮይን በመቀያየር ቀጥሎ መሀል ላይ ያለችው ልክ ፌስቡክም ኢንስታግራም ላይ ፖስት እንደምናደርገው እዚህም ፖስት ማድረግ እንችላለን። የፈለግነውን ነገር ሰዎች ከዚህ ጋር አይተው ጊፍት ሊሰጡን ይችላሉ። የሰጡን ጊፍት ደግሞ ወደ ብር መለወጥ የምንችልበት ያለችው ያው እንደምናውቃት የሜሴጅ ምልክት ናት። ሜሴጆችን የምናይበት ወደሚቀጥለው እንመለሳለን። ከዛ በኋላ ምን እናደርጋለን? ልክ አሁን እቺኛይቷ የመጨረሻዋ ፔጅ ላይ ፕሮፋይል የምናይበት ነው ማለት ነው። ፕሮፋይላችን ላይ አሁን እዚህ ጋር አንድ ትልቅ ቁም ነገር መስራት ያለብን ነገር አለ ማለት ነው። በመጀመሪያ አውተንቲኬት ራሳችንን ማድረግ አለብን። አፕሊኬሽኑ ላይ ኦልሬዲ አሁን ስልካችንን ሰክሰስፉሊ ባይንድ አድርጋችኋል ይላል። የፊት አሻራ ደግሞ መስጠት አለባችሁ እዚህ ጋር ይላል ማለት ነው። እንደምታዩት እዚህ ጋር የፊት አሻራ የሚሰጥበት ስለሆነ የፊት አሻራ ልትሰጡ ስትሉ ጥሩ ብርሃን ያለበት ቦታ፣ ፊታችሁን ከመሸፋፈን እንዳትሸፋፍኑ፣ ህፃናቶች የሌሉበት በቃ እናንተ ብቻ ናችሁ ስክሪኑ ካሜራው ውስጥ መግባት ያለባችሁ ማለት ነው። ስታርት ሰርቲፊኬት ካላችሁት ወደ ካሜራውን ከፍቶ ፊታችሁን አውተንቲኬት ማድረግ ይጀምራል ማለት ነው። በዚህ መልኩ አውተንቲኬሽንን ጨርሰን እንመለሳለን። ከዛ እዚህ ጋር ፌስ አውተንቲኬሽን ጨርሳችኋል ይለናል። ወደ ኋላ እንመለሳለን ማለት ነው። በሶስተኛ ነጥብ ደግሞ ማስገባት ያለብን አብረን የምንሰራው ኤጀንሲ ይኖራል። እዚች ጋር ታች ላይ ወደ ታች እንደዚህ ዝቅ ስናደርጋት እዚች ጋር ማይ ኤጀንሲ ምትላለች ማለት ነው። እሷን እንነካታለን። ማይ ኤጀንሲ እንደዚህ ስንነካ ጆይን ኤጀንት ይለናል እዚህ ጋር እንደምናየው ማለት ነው። ስለዚህ አሁን ጆይን ኤጀንት ለማድረግ እቺን እዚህ ጋር እንነካና እቺን ቁጥር እናስገባለን ማለት ነው። 63 26 19 39 ብለን ልክ እንደዚህ አያችሁ ስም አመጣላችሁ ማለት ነው። የኔን ስም እዚህ ጋር ዳግም ኤጀንት ብሎ አመጣላችሁ። ከዛ ፕሊዝ ኢንተር ኤጀንት አይዲ የሚለውን እንነካለን ማለት ነው። እሷን ልክ ስንነካ እርግጠኛ ነህ ወይ ይሄንን ኤጀንሲ መቀላቀል ትፈልጋለህ ወይ ነው የሚለው። እሺ ብለን ኮንፈርም እንለዋለን ማለት ነው። ከዚህ ጋር ጨረሳችሁ ኮንፈርም እንዳለች ጨረሳችሁ ማለት ነው። ከዛ ምን እናደርጋለን? ከላይ ወደ ኋላ መንኪያ ምልክት አለች አይደል? እሷን እንነካለን። አሁን ጨርሰናል።